የታማኝ ሰው ከፍታ። መርዶክዮስ በሕይወቱ ላይ ያልደረሰ ቻሌንጅ የለም። ውድቀት፣ ሐዘን፣ ተራ መሆን፣ መንከራተት፣ መሰቃየት፣ በረንዳ መቀመጥ፣ ታላቅ ሰው መሆን፣ በተራ መንገድ ላይ መኖር። ነገር ግን በደረሰው ቻሌንጅ ሁሉ ታማኝ ሰው ነው። ወዳጆች በእግዚአብሔር ፊት ላይ ታማኙን፣ በአገልግሎት ላይ ታማኙን፣ በምትሄዱበት ጎዳናችሁ ላይ ታማኙን፣ በያዛችሁት ራዕይ ታማኙን። ለታማኝ ሰው ከፍታ አለ እንጂ ውድቀት የለም። ጊዜያዊ ቻሌንጅ በሕይወታችን ልንደርስ ይችላል። ለታማኝ ሰው ግን ከፍታ ይጠብቃል። መጽሐፍ አስተር ምዕራፍ 8 ቁጥር 1 ላለ ቃል አብረን እናያለን። እንደዚህ በሚል ሐሳብ የእግዚአብሔር መልእክት ፈጠን ብዬ አገለግላለሁ። የታማኝ ሰው ከፍታ ይላል። የታማኝ ሰው ከፍታ ይላል። እንዲሁ የተራ ሰው አላልኩ፣ የተልካሻ ሰው አላልኩ፣ የሐሜተኛ ሰው አላልኩ፣ የትዕቢተኛ ሰው አላልኩ፣ ሕይወት ላይ እግዚአብሔርን የማይወድ ሰው አላልኩ። የታማኝ ሰው ከፍታ። ዛሬ ማወራችሁት ስለ ታማኝ ሰው ከፍታ ነው ማወራው። ብዙ ሰዎች በእግዚአብሔር ፊት ታማኝ ላይሆኑ ይችላሉ። ብዙ ሰዎች በሚሄድበት በመንፈሳዊ መንገድ ላይ ታማኝነት ሊጎልባቸው ይችላል። ዛሬ ታማኝነት የጎደሏቸው ሰዎች ሳይሆን በእግዚአብሔር ፊት ታማኝነት በታማኝ ውስጥ ያሉ ሰዎች የታማኝ ሰው ከፍታ ነው ማወራችሁ። እንግዲህ እንደምታውቁት መርዶክዮስ በሕይወቱ ላይ ያልደረሰ ቻሌንጅ የለም። በሕይወቱ ላይ ያልደረሰበት ነገር የለም። ውድቀት፣ ሐዘን፣ ተራ መሆን፣ መንከራተት፣ መሰቃየት፣ በረንዳ መቀመጥ፣ ታላቅ ሰው መሆን፣ ከዛም ደግሞ በተራ መንገድ ላይ መኖር፣ ከልዕልና ወርዶ ከትልቅ ነገር ወርዶ ተራ መሆኑን በሕይወት ላይ መርዶክዮስ ያልደረሰበት ነገር የለው። ነገር ግን በደረሰው ቻሌንጅ ሁሉ ታማኝ ሰው ነው። እኔ ደግሞ እንደዚህ ነው እንደዚህ ብዬ የጻፍኩት የታማኝ ሰው ከፍታ። ወዳጆች በእግዚአብሔር ፊት ላይ ታማኙን፣ በአገልግሎት ላይ ታማኙን፣ በምትሄዱበት ጎዳናችሁ ላይ ታማኙን፣ በያዛችሁት ራዕይ ታማኙን። ለታማኝ ሰው ከፍታ አለ እንጂ ውድቀት የለም። አንዳንድ ጊዜ ጊዜያዊ ሐዘን ሊደርስብን ይችላል። ጊዜያዊ ክሳራ በሕይወታችን ልንደርስ ይችላል። ጊዜያዊ ቻሌንጅ በሕይወታችን ልንደርስ ይችላል። ለታማኝ ሰው ግን ከፍታ ይጠብቃል። ማላስ ክሮዲያ የታማኝ ሰው ከፍታ። ታማኝ ሰው በእግዚአብሔር ፊት የታመነ ሰው የሚጠብቀው ውድቀት አይደለም ወገኖች። በባለጠጋ በሀብታም ቤት ያለው ውሻ አይታችሁ ታውቁታላችሁ? በሀብታም ቤት ያለው ውሻ ቤቱን ይጠብቃል፣ ልጆችን ይጠብቃል። በር እንኳን አንኳኩቶ እንግዳ ሰው ሲገባ ምን ይሆናል? ያውቃል። ለዚህ ቤት አዲስ እንደሆነ ምን ይሆናል? ያውቃል፣ ይረዳል። ምን የታማኝ ቅጥረኛ ውሻ አንድ ቤት እንዲጠብቅ የታዘዘ ያደገ በአንድ ቤት ላይ ልጆችን ባለቤቱን የለመደ ውሻ ራሱ ቤት ላይ ምን ሲገባ ያውቃል? እንግዳ ሰው ሲገባ ያውቃል። ሌባ ሲገባ ያውቃል። ሌላ ሰው ሲገባ ያውቃል። ማን? ውሻው ራሱ። ስለዚህ ባለቤቱ ውሻውን ያሳደገው ባለቤት የውሻውን ታማኝነትን አይቶ መቼም ውሻውን የሚያበላው ደረቅ አይደለም፣ ስጋ ነው የሚያመጣው። ለራሱ እንኳን ለቤቱ ባይበላ ይሄ ውሻ ምንድን ነው ብሎ ታማኝ ውሻ ነው ብሎ ምን ያመጣል? ስጋን ነው የሚያመጣው። ወዳጆች የታማኝ ሰው የሚጠብቃችሁ ከፍታ ነው እንጂ ውርደት አይደለም። ስለዚህ ነው ያልኩት የታማኝ ሰው ከፍታ። መጽሐፍ አስተር ለምን እንደተጻፈና ዓላማው ምን እንደሆነ መጽሐፍ አስተር የተጻፈበት ብዙ ዋና ምክንያቶች አሉ። ከነዛ መካከል ግን አንድ ጥቂትን ላውራችሁ። መጽሐፍ አስተር ለምን እንደተጻፈና ዓላማው ምን እንደሆነ የተጻፈበት ምክንያት ምን እንደሆነና በመጽሐፉ ውስጥ ብዙ ሐሳብ አለ። ግን ዋና ሐሳብ በውስጥ የተረዳሁት ነገር ልናገራችሁት። በዚህ መጽሐፍ አስተር ውስጥ አንድ በጣም ድንቅ የሆነ ታሪክ አለ። ከታሪኮች መካከልም አንደኛ የአይሁድ ከፍጥረታት እንዲጠፉ መዳን እንዳይገኝ የሚፈልጉ አካሎች ነበሩ። እንግዲህ መጽሐፍ አስተር በብዙ አንግል ተጽፏል። ግን ከነዛ መካከል ዋና ሐሳቦች ልንገራችሁ። የአይሁድ ሕዝብ ከፍጥረታት እንዲጠፋ መዳን እንዳይኖር ወይ ከአይሁድ መዳን እንዳይመጣ መዳንን እንዳይኖር የአይሁድ ሕዝብ ለመጥፋት ዘመቻ የወጣበት ክፍል ነው። ዘመቻ ማንን? የአይሁድ ሕዝብ ከፍጥረታት እንዲጠፋ
መዳንንም እንዳይገኝ የአይሁድ የሚባል ነገር ከመስረቱ ከፍጥረታቱ ጀምሮ እንዳይጠራ ለማጥፋት ዘመቻ የወጡበት ክፍል ነው። ስለዚህ ነው ፋሬስ በመንግስታት ዘመን አይሁድንም ህዝብንም ሙሉ በሙሉ እንዲጠፋ የሚያደርግ እቅድ አውጥቶ ነበረ። ከመንግስታቱ ሙሉ በሙሉ እንዲጠፋ እንዳይኖሩት ፍጥረታት ውስጥ እንኳን መታሰቢያ እንዳይኖራቸው አይሁድ የሚባል ዘር አለ እንዴ? አይሁድ የሚባል ወገን አለ እንዴ? ብሎ ሰው ልጅ እንዳያስታውስ አይሁድ የሚባል እንኳን በሰው አቅጣጫ አእምሮ ውስጥ እንዳይኖር ሙሉ በሙሉ ለማጥፋት እቅድ ነበረው። እግዚአብሔር ግን በስውር መንገድ የአይሁድ ህዝብ እያዳናቸው ነበር። ታይቶ አይደለም፣ በስውር በማይታወቅበት አቅጣጫ። አሁን ይሁት እስራኤል ህዝብ ከግብፅ ወጥቶ ሲመጣ በቀን በደመና አምድ ሆኖ ራሱን ይገልጥ ነበር። በቀን ኢየሱስ ራሱን በደመና ራሱን ይገልጥ ነበር። ሌሊት ሲሆን ደግሞ ምን እሳትን አምድ መስሎ ራሱ ይገለጥ ነበር። እንኳን ትዝላችኋል እየገሰገሱ ይሄ ባህር ውስጥ ከገቡ በኋላ እኛን እየተዋጋ ያለው የማን አምላክ ነው አሉ። የእስራኤል አምላክ ነው ብሎ ፊት ለፊት እስራኤልን አምላክ አዩ። ግን እዚህ መሳፍንት መጽሐፍ ላይ እዚህ አስተር መጽሐፍ ላይ በትዩ አይደለም፣ እግዚአብሔር እንደ ተገልጠው አይደለም፣ በስውር ያግዛቸው ይረዳቸው ነበረ። ግን የነሱ እቅድ ሙሉ በሙሉ ምን ማድረግ ነው? ማጥፋት ነው። የመጀመሪያው የአይሁድ ህዝብ ከፍጥረታት ምን እንዲሆን እንዲጠፋ፣ መዳን የሚባል ነገር ከአይሁድ ስለሚመጣ ከፍጥረታት እንዲጠፉ እቅድ ነው። ሁለተኛ ምንድነው? በዚህ በአስተር መጽሐፍ ላይ በአይሁድ ላይ የወጣ ዘመቻ። ሁለተኛ እግዚአብሔር በስውር የሚሰራ አምላክ መሆኑን ያሳየበት ክፍል ነው። ይህ አስተር መጽሐፍ እግዚአብሔር በስውር ራሱን ገልጦ ያሳየበት ክፍል ነው። እንዴት ነው እግዚአብሔር በስውር ራሱን የገለጠው? እንግዲህ መርዶክዮስ መልካም ስራ የሰራው ስራ ነበር አይደለ? ያ መልካም ስራ ውስጥ ራሱ እግዚአብሔር ተገለጠ። እግዚአብሔር ነበር። እነሱ እቅድ ግን ሙሉ በሙሉ ለማጥፋት ነው። ለዚህ ነው የእግዚአብሔር ስም በግልጽ አይጠራም፣ በግልጽ አይታወቅም። አሁን መጽሐፍ ወደ ዳንኤል ስንሄድ ዳንኤል እኔ ከአምላኬ በቀር ማንንም አላመልክም ብሎ ግልጽ ያወራል አይደለ? ከአምላኬ በቀር ማንም በግልጽ ያወራል። ለመሳፍንቶች፣ ለመኳንንቶች፣ ለአዛዦች ራሱ ለአለቃውን ጭምር በግልጽ ያወራል። የእግዚአብሔር ስም አይቀልደውም፣ በግልጽ ይናገራል። በዚህ በአስተር መጽሐፍ ግን በግልጽ ሳይሆን እግዚአብሔር በስውር የአይሁድን ኮቴን ይከተለው ነበረ። እግዚአብሔር በስውር የአይሁድ ህዝብን ሲያግስ ነበረ። ስለዚህ ነው ያልኩት የታማኝ ሰው ከፍታ ነው አልኩት። የታማኝ ሰው ውድቀት አላልኩም። እንደው ሪሱን ላስተካክል፣ የአይሁድ ከፍታ፣ እግዚአብሔር የሚጠብቁ ሰዎች ከፍታ። ሃሌሉያ። እግዚአብሔር ራሱን በግልጽ አልተገለጠም። ነገር ግን በየስኬታቸውን ሁሉ ጀርባ እሱ ይታይ ነበር። የአይሁድ ስኬት ጀርባ በሙሉ እሱ ይታይ ነበረ። ሶስተኛ አይሁድ እንዲጠፋ አዋጅ አወጡት። በዚህ በአስተር መጽሐፍ ላይ የምናየው ማን እንዲጠፋ? አይሁዳውያን በሙሉ እንዲጠፋ ምን ወጣ? አዋጅ ወጣ። ሃማ ከከበረ በኋላ ከነገሰ በኋላ ሃማ ከነገሰ በኋላ አሁን ምንድነው ዓላማው? መጀመሪያ በአይሁድ ህዝብ ላይ ሰበብ መፈለግ ነው። አይሁድን ህዝብን ለማጥፋት ነው። እግዚአብሔርን በታማኝነት የሚጠብቅ ህዝብ ለማጥፋት ነው። ለምንድን ነው ያን አክል ሃማ እጅግ ተበሳጭቶ አይሁድ ህዝብን ለማጥፋት እቅድ ያነሳው ብዬ ይሄን ክፍል ሳጠና ሃማ የሚባል ሰውየው ዘሩ ግንዱ ሲቆጠር ከአመሌቅ አለ፣ ከአመሌቃውያን ጋር ተገናኝቷል። እግዚአብሔር ፈጽሞ አጥፋ ያለው አመሌቃውያን የሉ ከነሱ ጋር በዘር ተገናኝቷል። ስለዚህ የክዳን ህዝብ ጠላት ነው። ይሄ በቃ አይወድም። ምክንያቱም ይሄ የቃል ክዳን ህዝብ
እንደ ህዝብ ሆኖ እንዲቀጥል አይፈልግም። ስትራቴጂው ማጥፋት ነው። ስለዚህ ወዲያውኑ እንደመጣ ክብርን ካገኘ በኋላ ሹመትን ካገኘ በኋላ አለቃ ከሆነ በኋላ ዓላማው ምንድነው ሲባል ማንን ማጥፋት ነው? የአይሁድን ማጥፋት ነው። የምን አይነት ዘመቻ ይዞ መጣ ታውቃለህ? የአመሌቃውያን ዘመቻ ይዞ መጣ። የአመሌቃውያንም ዘመቻ ይዞ መጣ። ስለዚህ ዓላማው የአይሁድ ህዝብ እግዚአብሔር የመረጠው ህዝብ ማጥፋት። ስደት ሲበረታባቸው የሚሄድበት መመጥባትበት አቅጣጫቸው ሲጨልሙ በታማኝነትን ይጠብቁ ነበር። ዛሬ የማወራው የታማኝ ሰው ከፍታ ነው ማወራው። ሃሌሉያ! አንዳንድ ሰዎች የኢትዮጵያ ከፍታ ይላል፣ አንዳንድ ሰዎች የእንትን ከፍታ ይላል፣ አንዳንድ ሰዎች የነቢያት ከፍታ ይላል፣ አንዳንድ ሰዎች የእንትና ከፍታ። አው ሊኖር ይችላል። ዛሬ ግን እኔ ማውጃው የታማኝ ሰው ከፍታ። ታምንበት ከፍታ አለ። ለእግዚአብሔር ታመኙ ከፍታ አለሽ። ስለዚህ ሃማ ክብርን ካገኘ በኋላ ወይ ገዥነትን ካገኘ በኋላ የሚሰራው ስራ መጀመሪያ ማንን ማጥፋት ነው? አይሁድ ህዝብን ማጥፋት፣ ዘራቸው ማጥፋት። አይሁድን እንዲጠፋ አዋጅን ያወጣበት ዋናው ምክንያት ምንድን ነው? የአይሁድ ህዝብ እንዲጠፋ አዋጅን ያወጣበት ዋናው ምክንያት ምንድን ነው ሲባል የዘሩ ጥላቻ አለው። እሱ ብቻ አይደለም፣ የአመሌቃውያን መንፈስ ይዞ መጥቷል። እግዚአብሔር እነዚህ ሰዎችን ለማጥፋት እቅድ ነበረው፣ አጥፍቶታል። ግን አመሌቃውያን መንፈስ ይዞ መጥቷል። አመሌቃውያን ህዝብ የእግዚአብሔር ሰዎች ሳይሆን የእግዚአብሔር ምኖች ናቸው ነው የሚለው፣ ጠላቶች ናቸው ነው የሚለው። ስለዚህ ያንን ጠላትን መንፈስ ማጋ መጣ ነው የሚለው፣ ሃማ ጋር መጣ ጠላቱ ነው። ይገርመኝ ንጉሱ አርጤክስስ አይጠላም፣ ግን ማን ይጠላል? ሃማ ይጠላል። እግዚአብሔር ምስክሬ፣ አርጤክስስ አይጠላም፣ ግን ማን ይጠላል? ዛሬ ሃማዎች ይመታሉ። ያውላችሁ ሃማ ክብርን ሹመትን ካገኘ በኋላ ለምንድን ነው የጨከነበት በአይሁድ ህዝብ ላይ ሲባል የአይሁድ ህዝብ ዘር እንዲኖር አልፈለገም። የአይሁድ ህዝብ ዘር ግንድ እንዲኖር አልፈለገም። ስለዚህ ቀጥታ ጠላት የሚሆነው እንደ አመሌቃውያን ከማ ጋር ጠላት ሆኗል? ከእግዚአብሔር ጋር። አይሁድ ህዝብ ጠላት ከማ ጋር ነው ጠላት የሆነው? ያኔ አመሌቃውያን ህዝብ ከእስራኤል ህዝብ ጋር ጠላት ሆኑ። አሁን ደግሞ ሃማ ከአይሁድ ህዝብ ጋር ጠላት ሆኗል። ዞሮ ዞሮ የአይሁድ ህዝብ ጠላት የማን ጠላት ነው ማለት ነው? የእግዚአብሔር ጠላት። ልንገሪም ታማኝ ሆኖ እግዚአብሔር ለሚጠብቅ ያንተ ጠላት የእግዚአብሔር ጠላት ነው። መንግስት ጠላት አላልኩም፣ የእግዚአብሔር ጠላት ነው። ስለዚህ ይሄን ቃል እሱ ከአመሌቃውያን ጋር በዘር በተለያየ ነገር ላይ ተገኝቶ የአይሁድ ህዝብ ጠላት እንደሆነ ለማየት ዘጸአት 17 ምዕራፍ ውስጥ ያለ ከ8 እስከ 16 ያለ ማየት ይችላላችሁ። ደግሞ አንደኛ ሳሙኤል ምዕራፍ 15 ይህንን ማየት ይችላላችሁ። ይህ ቀድሞ የዘር ጥላቻ ስለነበረው እግዚአብሔር ህዝብ የማይወዱ ጠላቶች ስለነበሩ አሁን በእነዚህ ሰዎች ላይ ምን ለማድረግ አቀዱት? ለማጥፋት። እኔ አንድ ትንቢት አለ ዛሬ በህይወታችሁ ላይ ለማጥፋት የተነሳ ጠላት በዚህ ምሽት ላይ ይመታል። አንድ ሰው አሜን በሉኝ፣ አሜን በሉኝ። እኔ ከአንድ ሰው ህይወት ላይ ስመታ ያለው ያውላችሁ። ሌላ የአይሁድ ህዝብ ልዩ ህዝብ ስለነበረ እድገታቸውንም ማቋረጥ ፈልጓል። ማን? ሃማ። የአይሁድ ህዝብ ልዩ ህዝብ ስለሆነ፣ የአይሁድ ህዝብ ከለር ያለው ህዝብ ስለሆነ፣ የአይሁድ ህዝብ ሞገስ ያለው ህዝብ ስለሆነ፣ የአይሁድ ህዝብ የእግዚአብሔር ብሌሲንግ ህዝብ ያለ ሰው ስለሆነ፣ የአይሁድ ህዝብ እግዚአብሔርን የሚወድ ህዝብ ስለሆነ ምን ለማድረግ ነው? እድገታቸውን ምን ለማድረግ? ለማቋረጥ። እኔ አንድ ትንቢት አለኝ በኢየሱስም እግዚአብሔር ለሚጠብቅ ሰው እድገት አይቋረጥም። እድገታችሁ አይቋረጥም። ቅባታችሁ አይቋረጥም።
ስኬታቸው አይቋረጥም፣ በረከታቸው አይቋረጥም። ማንን ለሚጠብቅ ህዝብ? እግዚአብሔርን የሚጠብቅ ህዝብ። በታማኝነት እግዚአብሔርን ለሚጠብቅ ህዝብ ምናቸው አይቋረጥም? እድገታቸው አይቋረጥም። ዓላማው እድገቱን ምን ለማድረግ ነው? ለማስቆም፣ ለማቋረጥ ነው። አይሁድ መጥፋት ሃማና መንግስቱ ለምን ይፈልጉና ለምን በአይሁድ ህዝብ ይበረቱ ነበር? ለዚህ ጥቂት ነገር ተናግሬ ጸልያለሁ። የአይሁድ ህዝብ መጥፋታቸው ሃማና መንግስቱ ምን ያተርፋሉ? ለምን ፈለጉ? አይሁድ ህዝብ በመጥፋት ምን ያተርፋሉ? የክዳን ህዝብ በመጥፋት ምን ያተርፋሉ? እስቲ አንድ ለራስ በል። እኔ በመጥፋት በል ምን ያተርፋሉ? በል ምን ያተርፋሉ? የአይሁድ ህዝብ በመጥፋት እነ ሃማ ምን ያተርፋሉ? የሃማ መንግስት ምን ያተርፋል? የሚያተርፉት ነገር ጥቂት ልንገራችሁ። አንደኛ የስልጣን ቦታ የሚፋለም የለም። አይሁድ ከሞተ የስልጣን ቦታ አሁን ሹመት አለ አይደል? እያንዳንዱ ቦታ አስተርም ራሱ ምንድናት? አስተርም ምንድናት? ንግስት አይሁዳዊ ሰው ናት አይደለም? አሁንም እነሱን አይሁድን አጠቃላይ ለማጥፋት ዘር ለጭፍጨፋ ለምንድን ነው የመጣው ሲባል ለካ ለማጥፋት ለምንድን ነው እቅዱ ያለው ሲባል አንደኛ ስልጣን ያለው ቦታ አይመጡ። ከሞቱ የሆነ ቦታ ያለበት ቦታ አይመጡ። ሹመት ያለበት አይመጡ። ለማጥፋት የሚጠቅማቸው ነገር ምንድነው? እነዚህ ህዝብ የክዳን ህዝብ ስለሆነ ከክርስቶስ ጋር ተሳስሮ ስላለበት ቢዮሰን ሰባት ደም ቦታ አይቆሰም አስጥኖ ከኦቶሮን ኩንቲቲ አስጥንም ኦቶሮ በቲቢት አሞላትና ማንን ያመጣታል? አስቴርን ያመጣታል። ይህ ግሬስ ነው። የቅባት ባህሪ ነው። የጥሪ ባህሪ ነው። የመጎሱ ባህሪ ነው። የታማኝ ሰው ከፍታ ባህሪ ነው። ሃሌሉያ! ይህ ነው ባህሪ። ስለዚህ የመጀመሪያው ዓላማ የሚያተርፉት የሚጠቀሙት ነገር ምንድነው? አይሁድ ቢጠፋ የሚጠቀሙት ምንድነው ካላችሁት፣ ለስልጣን ያለው ቦታ ይጠፋል። ለማን? ለአይሁድ። አይሁድ ሁሉ ከሞተ ምን ይጠፋል? ወደ ስልጣን የሚመጡት። አሁንም አስተርም ወደ ማን እየመጣች ናት? ወደ ንጉሱ ወይ እየመጣች ናት። ስለዚህ ይጠፋል ማለት ነው። ሌላ የንብረት ትርፍና ኢኮኖሚ ሙሉ በሙሉ ይቆጣጠራል። ማን ከጠፋ? አይሁድ ህዝብ ከጠፋ፣ ሁለተኛ የንብረት ትርፍ፣ የሥራ ትርፍ፣ ያለው ነገር ትርፍ ሁሉና ኢኮኖሚ ሙሉ በሙሉ ምን ያደርጋሉ? ይቆጣጠራሉ። ማን? አይሁድ ከሄደ በኋላ የሃማ ዘሮች በሙሉ ኢኮኖሚ ይቆጣጠራሉ። አንድ ደግሞ መጨረሻ እዩት፣ ከባድ ነገር። ሌላ አይሁዳውያን በመሞት ሃማ ምን ያተርፋል? ምን ሊያተርፍ ነው እንደዚህ የታገለው? ሌላ የፖለቲካ ኃላፊነትና አስተዋጽኦ። እነዚህ ሰዎች በፖለቲካ ላይ ምን ያደርጋሉ? አስተዋጽኦ አለ። በፖለቲካ ላይ የሚሰሩ ስራ አለ። ፖለቲካ ላይ የሚያደርጉት ነገር አለ። ስለዚህ አይሁድ በሙሉ ከጠፋ ምን ይጠፋል ማለት ነው? የፖለቲካ ኃላፊነትና የሚይዙበት ቦታ አስተዋጽኦ ምን ይሆናል? ይጠፋል። ስለዚህ ለሃማና ለሃማ መንግስታት ትርፉ ይሄ ነው። ዘንድሮ አንድ ትንቢት አለኝ። አንተ ታማኙን ለታማኝ ሰው ከፍታ ይጠብቃል። ማንም በኔ ላይ፣ ማንም ባንተ ላይ፣ ማንም በእናንተ ላይ አዋጅ ሊያዘጋጅ ይችላል። ሊገላችሁ ሊዛከርበት ይችላል። ለኔ ግን የሚጠብቀኝ ከፍታ ነው። እስቲ በእናትህ ታማኝ ሰው በል ከፍታ ይጠብቃል በል። ሪሰ ምን ይላል? የታማኝ ሰው ከፍታ። ስለዚህ ፖለቲካቸው ላይ ምን ይጠፋል? ኃላፊነት። ማን ከሞተ? አይሁድ አይሞትም። አይሁድ ከፍታ ይጠብቀዋል። ስለዚህ ይሄ አሁን ያነበብኩት ቃል መጽሐፍ አስተር ምዕራፍ 8 1 እስከ 8 ላይ ያለው ጥቂት ነገር እናይና ከዛም በኋላ እንሄዳለን። በዚህ ቦታ ምዕራፍ ውስጥ ላይ
1 እስከ 8 ላይ ያለው ሐሳብ የሆነበት ነገር አሁን የማን ከፍታ ብያለሁ? የታማኝ ሰው ከፍታ እየሆነ ነው እዚህ ቦታ ላይ ነው። አንተ ስትታመንበት አንተን የሚጠብቅ ከፍታ ምንድነው ካላችሁት፣ ይኸውላችሁ አንደኛ የሃማ ቤት ለአስተር መሰጠቱ፣ የሃማ ሹመት፣ የሃማ ስልጣን፣ የሃማ ቤት ለማን? ለአስተር ምን ሆነ? ተሰጣላት። አዋጅ ያወጣው ሰው ቤት ለአስተር ተሰጣላት። እንዴት ነው ለአስተር የሰጠላት? የንጉሱ አርጤክስስ አይሁድንም ጠላቶችን ምን አደረገው ይላል በዚህ ቦታ ላይ። በዛም ቀን ንጉሱ አርጤክስስ የአይሁድን ጠላት የሃማ ቤትንም ለንግስቷ ለአስተር ሰጣት ነው የሚለው። የማን? የአይሁድ ጠላት፣ የእግዚአብሔር ሰዎች ጠላት፣ እግዚአብሔር በታማኝነት የሚጠብቁት ጠላት የሃማ ቤት። እኔ በጣም አንድ ላይ ያለው ነው የሚገርመኝ። በዛ ቀን አሜን። እስቲ አንድ ከኔ ጋር ወጣ። በዛ ቀን በሉት ንጉስ አርጤክስስ በሉት የአይሁድም ጠላት በሉት የሃማ ቤትን በል ለንግስት ለአስተር በሉት ሰጣት። በኢየሱስ ክርስቶስ ስም ከፍታ ይጠብቃል። የሚሰጥ ነገር አለሽ። ምን አደረጋት ይላል? ሰጣት ይላል። ስለዚህ የሃማ ቤት ለአስተር መሰጠቱ፣ ስለዚህ አስተር መሰጠቷን ብቻ ይበቃኛል አላለችም። ሰው ይመጥተው ካንቺ ግደስ ገቡኩ ወይ ገደይ አይ የአይሁዶች ጠላት ምን መሆን አለባቸው? ማረፍ አለባቸው፣ መጥፋት አለባቸው። አሁንም ንጉሱ ጋር መግባት ምን አልሆነችም፣ አላቋረጠችም፣ መጠየቁን አላቋረጠችም። ከዛም ይላል ቀጥሎም ደግሞ እንደዛ ሲሆን ደግሞ አልተወችም። አስተር እንደዛ ስትሆንም እንደዚህ ያለው አስተርንም ለሱ እንዳወራች እንደተናገረች ይሄ የአይሁድ ሰው ነው ብላ ስለማን ተናገራለች? እንደው አይደለም መርደኪዮስ አጎቴ ነው ብላ አወራች። መርደኪዮስ አሳዳጌ ነው ብላ አወራች። መርደኪዮስ የበረንዳ ኑሮ መብቃት አለበት። እኔ ሪሱን ከአስተር ነው። አስተር ለንጉሱ ለአርጤክስስ እንደዚህ ይላል፣ የታማኝ ሰው ከፍታ የሚባል ዛሬ መሆን አለበት አለ። ሊበቃል። ስለዚህ ሰው እኔ አረጋግጬ ላንተ ምን አርገ ነበር ተናግሬ ነበርኩ ያለ። ወዲያውኑ መርደኪዮስንም ወደ ንጉሱ ፊት ገባ። ምኑ ከተሰማ በኋላ ምስጢሩ ከወጣ በኋላ የታማኝ ሰው ከፍታ ምስጢር ከወጣ በኋላ ጠብቅ ወዳጄ፣ የኔና ያንተ ከፍታ አንድ ቀን ይወጣል። የታማኝ ሰው ከፍታ አንድ ቀን ይወጣል። ጠብቅ። እኛ በዘር አንሄድም፣ እኛ በጎሳ አንሄድም፣ እኛ በተለያየ አንሄድም። እኛ እግዚአብሔር በመጠበቅ ነው የምንሄደው። እኛ በመሸወድ አንሄድም፣ እኛ በአቋራጭ አንሄድም፣ እኛ በሰው ሆነን አንሄድም፣ እኛ በመረጃ ሆነን አንሄድም። ያውልህ የታማኝ ሰው ከፍታ ይጠብቃል። መቼም ቢሆን ታመንበት ይጠብቃል። ከፍታ ታመኝበት ይጠብቅሻል። ከፍታ አንድ ደረሰ ረገጥ አድርገን ይጠብቀኛል። ከፍታ በልባከ ሻባታ አራባስከ አራባቻነስ ሁለተኛ በዚህ 1 እስከ 8 ላይ ያለው ሁለተኛ የመርደኪዮስ በንጉሱ ፊት መከበሩ። ተራ ሰው፣ የወደቀ ሰው የሌለ ሰው፣ አንድ ጊዜ ቲክ ተደርጎ የማያውቅ ሰው በማን ፊት? በንጉሱ ፊት መከበሩ። በንጉሱ ፊት መከበሩ። ተራ ሰው በንጉሱ ፊት መከበሩ። የወደቀ ሰው በንጉሱ ፊት መከበሩ። አሜን። ርዕሰ ምን ይላል? የታማኝ ሰው ከፍታ። የታማኝ ሰው ከፍታ አለ። ታማኝ ሰው ከፍታ ይጠብቃል። እዩት፣ መርደኪዮስ በንጉሱ ፊት መከበሩ። እዩት፣ አስተርንም ስለ መርደኪዮስ ዝምድናውና አጎቱን መሆኑና አሳዳጊ መሆኑና ለንጉሱ ነግራ ከጸረችስ በኋላ ንጉሱንም ደግሞ እንደዚህ አለ፣ ሃማ የእጅ ቀለበት አውጣ። ከዚህ በፊት በእጅ ላይ የበቃው ይበቃል፣ አውጣ። በኢየሱስ ስም ተነብያቸዋለሁ። አንተ ታማኝነት ቀጥል። አንተን የሚጠብቅ ከፍታ ከፍ ካሉት ሁሉ ቀለበት ከእጃቸው ይወጣል። ቱ የጋታው አሜን። አገያይቤ ጋው ይወጣ
አንተ ምን አለው? ዝምድናውን ከተናገረ፣ አጎቶ መሆኑን ከተናገረች፣ አስተማሪ መሆኑን ከተናገረች፣ ያበለኝ ያጠጣ መሆኑን ከተናገረች በኋላ ንጉሡ አርጤክስስ ምን አለ? ሃማ አንተ የአይሁድ ጠላት ነህ፣ ቀለበቴ በአንተ እጅ መኖር የለብህም። ኦ አንደነት ይወጣል በልበና ይወጣል በል እስቲ ይወጣል። የኔ ጠላት ቀለበቱ ይወጣል። ጦሳሱንተን የኔ ጠላት መኪናው ይሸጣል። የኔ ጠላት ቤቱ ይሸጣል። አንተ እኔ እኮ መገለጥ ያወራው አትፍራ። እኔ ያወራው ንጉሡ ከማን ይላል? ከማን ይላል? ከሃማ እጅ ምኑን አወጣ ይላል? ቀለበቱን አወጣና ለመርደክዮስ አጠለቀለት፣ ሰጣ። ይሄ ነው ከፍታ ነው። የንጉሡ ቀለበት ያለ ሰው ማንም አይነካ። እንኳን አንድ በጣም ቆንጆዬ ልጅ በመንገድ ላይ ስታልፍ ቀለበት አርጋ የሄደች ዱርዬ እንኳን ይበሽቃታል። ቀለበት በእጅ ካላት ዋው እቺ ማለት ዳር ናት፣ አትንኳት ይላል። ሁሉም ሰው እንደዛ ነው የሚለው። አትንኳት ነው የሚለው። ለምኑን አይተው በአይሁድ በእስራኤል ግን ቀለበት ክዳን ነው። ንጉሡ አርጤክስስ ምኑን አውጥቶ ይላል? ቀለበቱን ከሃማ እጅ ወሰደና ለማን? ለመርደክዮስ አደረገላት። ከዛም አስተርም ይላል፣ አስተርም መርደክዮስንም በሃማ ቤት ላይ ምን አደረገችው ይላል? ሾመችው ይላል። በኢየሱስም ጠብቀው፣ አንተን ሹመት ይጠብቃል። ጠብቂው፣ አንቺን ሹመትሽ ይጠብቃል። ሌላ በዚህ ቦታ ላይ የምናየው ይሄን ተናግሬ ልጸልይ። ሌላ የክፉ እቅድ መፍረሱ ወይ የክፉ ሴራ መፍረሱ። የአይሁድ ሕዝብ ይሞታል ሲባል ሴራው ምን ሆነ? ፈረሰ። አሜን። ሴራው ምን ሆነ? ፈረሰ። የሃማ የዘር ጥፋት ወይ ሃማ አይሁድ ሕዝብ በሙሉ ለማጥፋት ያዘው ደብዳቤ አለ። አይሁድ ሙሉ ያልቃል። መርደክዮስ ደግሞ በምን ተሰቅሎ ይሞታል? ያዘጋጀው ምን አለ? ግንድ አለ። በዛ ላይ እሱ ተሰቅሎ ይሞታል። አይሁድ ሕዝብ ሙሉ ይሆናል። ዘር ጭፍጨፋ ይደርሳል። መቼ? ነገ ሳይደርስ ቀደም ብሎ እግዚአብሔር ደግሞ ለታማኝ ሰው ከፍታ አዘጋጅቶ ጠብቋል። ነገ የሞት ቀን አይደለም፣ ነገ የከፍታ ቀን ነው። ነገ የውድቀት አይደለም፣ ነገ ላንተ ለኔ ነገ የከፍታዬ ቀን ነው። ስለዚህ እንደዚህ ያለው የክፉ ዕቅድ መፍረሱ መጨረሻ ይህ የሕዝቡ ዕጣ ክፍል ክርስቶስ መሆኑን የተገለጠበት ቦታ ነው። ቁጥር 8 ላይ ያለው ተናግሬ ላብቃችሁ። ቁጥር 8 ላይ ምን ያለ? አስተር አሁንም የምትጠይቀዋ የአይሁድ ጠላት ምን እንዳይኖር፣ አንድን እንዳይኖር እንድበቀል ፈልጋለሁ። እግዚአብሔርን የእስራኤል ሕዝብ እያስቸገረን የነበረው ማንን? አመሌቃውያን ስንት ይቅራ አንድ እንኳን እስከማይቀር ድረስ ምን አድርገዋል? ምታ አለው ንጉሡን ሳኦል፣ አንድም ሳይቀር ምታ። አስተርም ምን አለች? ይሄ ሕዝብንም እንደ አመሌቃውያን ሕዝብ ነው፣ ለእግዚአብሔር ሕዝብ ጠላት ስለሆነ አለች። ቁጥር 5 ላይ በንጉሡ ፊት በእግሩ ስር ወድቃ ምኑን ጠየቀች ይላል? እባክህ ባንተ ፊት ሞገስ አግኝቼ እንደሆነ እንደምትወደኛ ያለው ስል አንድም ሳይቀር የማን ሕዝብ? የመርደክዮስ ዘር የአይሁድ ጠላት ምኑን እንዲጠፋ አለ። እኔ ካንተ ምን እፈልጋለሁ አለ? ክዳንን እፈልጋለሁ ስል ንጉሡም ለአስተር የብረት ዘንግም ዘረጋላት። አስተርም ያዘችው፣ ለአስተር እጅንም ቀለበቱን አደረገው። ይህ ክዳን ነው፣ የአይሁድ ጠላት ይጠፋል አለው። ስለዚህ እንደዚህ አለች። አላምንም አለች። ማን ነው የምትለው? አላምንም። እኔም ማምነው አንድ ነገር አለ። ከዛም ይላል እኔ በጣም ደስ ያለኝ ንጉሡንም ስሙን የተጻፈበት በንጉሡ ቀለበት የታተመ እንደማይጠፋ እንደማይገለበጥ እንደማይለይ አውቆ እንደዚህ ይላል፣ አሁን ከእንግዲህ ወዲህ አለ በዚህ ቀለበት ላይ የአይሁድ ስም ይጻፍ፣ በዚህ ቀለበት ላይ የአይሁድ ማይተም ይቀመጥ።
የአይሁድን ጠላቶች ይገደል የሚል ሃሌሉያ ሃሌሉያ። የታማኝ ሰው ከፍታ። እዚህ እግዚአብሔርን ከጠበቃችሁት እግዚአብሔርን